ሃይ መሳይ ነኝ። የምኖረው ዳላስ ቴክሳስ ነው። ዛሬ በጣም ደስ የሚል አስደናቂ የሆነ ነገር አብረን እንከፋፈላለን ማለት ነው። ያውም ሰው ማድረግ ያለበት ወይም ትኩረት መስጠት ያለበት ሁለት ነገር አለ። የትኛውም ሰው እነዚህን ሁለቱ ነገሮች ትኩረት ሰጥቶ የሚያደርጋቸው ከሆነ ውጤታማ የመሆኑ እድል በጣም ሰፊ ነው። ውጤታማ መሆን ብቻ ሳይሆን ከብዙ አላስፈላጊ ከሆኑ ዳሜጆች ደግሞ ራስን መቆጠብን መከላከልንም ይችላል ማለት ነው። አሁን የምናገራችሁን ሁለት ነገር በሁለቱ ዙሪያ ላይ በጣም አክቲቭሊ ፓርቲሲፔት የምታደርጉ ከሆነ የራሳችሁንም ህይወታችሁንም እሱ ብቻ ሳይሆን ኑሯችሁንም ጭምር የተሳካ የዋባ ማድረግ ትችላላችሁ ማለት ነው። እነዚህ ሰው ሲያደርግባቸው ሊጠነቀቅባቸው የሚገባቸው ሁለት ነገሮች አሉ። ሁለቱም በጣም ወሳኝ ናቸው እና በብዙ ቦታ ላታገኙ ትችላላችሁ። ዛሬ ግን እኔ ልነግራችሁ የኔ መልካም ፈቃድ ሆነዋል ማለት ነው። አንደኛው ሰው በጣም ጥንቃቄ ማድረግ የሚገባው ነገር በጣም ጥንቃቄ ካላደረገ የሚጎዳበት ነገር፣ ጥንቃቄ አለማድረጉ የሚጎዳው የማይመስለው ነገር ግን ጥንቃቄ ቢደረግ ደግሞ አድቫንቴጁ ከፍ ያለ ነገር ነው ዛሬ የምንነጋገረው ማለት ነው። የመጀመሪያው ሰው ስለሚበላው ነገር መጠንቀቅ መቻል አለበት ማለት ነው። ሰው ስለሚበላው ነገር የሚጠናቀቅ ከሆነ፣ ሁለተኛው ደግሞ ሰው ስለሚያወራው ነገር የሚጠናቀቅ ከሆነ በጣም ፐርሰናሊ ውጤታማ ይሆናል ማለት ነው። እነዚህን ሁለቱን ነገሮች አንድ ሰው በደንብ አድርጎ ይዟቸው የሚያስቀጥል ከሆነ ስለሚበላው የሚጠናቀቅ ሰው እና ስለሚያወራው የሚጠናቀቅ ሰው የሚያገኛቸው ነገሮች እንደሚከተለው ለማየት እንሞክራለን። ለምሳሌ ሰው ስለሚበላው ነገር መጠንቀቅ ማለት ምን ማለት ነው? ስለሚበላው ነገር መጠንቀቅ ማለት ሰው ወደ ውስጡ ስለሚያስገባው ነገር ቢኮዝ ኦፍ አንድ ከበላ የበላው ነገር ማውጣት አይችለውም። ወደ አልበለበት አይነት ህይወት ራሱን ሪከቨር አድርጎ ባካፕ አድርጎ እዛ ቦታ ላይ ሊያገኝ በፍጹም አይችልም። አንድን ነገር ከበላን በኋላ ከጠጣን በኋላ ወደ ውስጣችን ከገባ በኋላ ወደ አንጀታችን ስር ውስጥ ከገባ በኋላ ወደ ጨጓራችን ከተቀላቀለ በኋላ ያንን በኤኒ ሚንስ ማውጣታችን ኢቬን በሳርጀሪ ማይሆን ነገር እንኳን ወጥቶ እንኳን ቢሆን የሚቀር ነገር አለ ማለት ነው። ያ የሚቀር ነገር የራሱ የሆነ ንጥረ ነገር አለው። የራሱ የሆነ ብዙ ነገሮች አሉት። ብዙ ነገሮችን ይዞ ነው የሚገባው እና እነዚህ ደም ላይ መቀላቀል አቅማቸው አጥንት ላይ፣ ሰውነት ላይ እየቆያ ሲሄድ ደግሞ ፉቸር ላይፍ ላይ ፉቸር የመቆያት እድል ላይ ብዙ ተጽዕኖዎችን ሊያደርሱ ይችላሉ ማለት ነው። ስለዚህ ሰው ስለሚበላው የማይጠናቀቅ ከሆነ በጣም ብዙ አይነት ነገሮች ይከተሉበታል። ለምሳሌ አላስፈላጊ የሆነ የሰውነት ክብደት ይመጣል። ሰዎች ስለሚበሉት የማይጠናቀቅ ከሆነ ያገኙትን የሚጣፍጡን ሁሉ የሚያግበሰብሱ ከሆነ አላስፈላጊ የሆኑ የሰውነት ክብደት ይመጣል። አላስፈላጊ የሆነ የሰውነትን ክብደት ተከትሎ ደግሞ የተለያዩ በሽታዎች ይመጣሉ። ያንን በሽታ አላስፈላጊ የሆነ የሰውነት ክብደት ሲኖር ደግሞ በሽታን የማቋቋም አቅም ደግሞ እየደከመ ይመጣል። መስሎች እየደከሙ ይመጣሉ። ማሁን ውፍረት እየመጣ ያለ እነዚህ ውፍረቶች ደግሞ ሰዎች በነፃነት እንዲንቀሳቀሱ ነው፣ በነፃነት እንዳይሰሩ፣ ዴይሊ ላይፋቸውን የተዋባ ውብ እንዳይሆን የማድረግ አቅም ደግሞ ከፍ ያለ ነው። እሱ ብቻ አይደለም፣ ሰውነታቸው አለመጠን እየገዘፈ እየወፈረ በሚሄደው ሰዓት ደግሞ ሰዎች ታማሚ ብቻ መሆን ሰው ሞራልን በጣም ይጎዳል። የሆነ ሰውን የመቀላቀል ሞራልም ይጎዳል። የሆነ የመገለል ስሜት ሁሉ ይሰማቸዋል። ሰው የሚሳደባቸው ምን ይቃቸው እየመሰላቸው
የሆነ ነገር የሚያደርጋቸው እየመሰለ ከሰው ሁሉ የመገለል አይነት ነገር ይመጣል። ሞራል የሚጎዳሉ ማለት ነው። ስለዚህ ስለሚበሉት ነገር የማይጠነቀቁ ሰዎች ለምሳሌ ካንሰር ዝም ብሎ የተገኘ ሁሉ በሚባላበት ሰዓት ላይ ሊመጣ ይችላል። የተገኘ ሁሉ በሚባላው ሰዓት ደግሞ የሰውነት ክብደቶችን ተከትሎ በጣም ብዙ አይነት በሽታዎች ይመጣሉ። ሱካር ሊመጣ ይችላል እና እነዚህን በጣም እና በጣም ብዙ የሆኑ በሽታዎችን ሳናቅ እኛ ውስጥ ልናከማቻቸው ልናሳድጋቸው እንችላለን። በምን ምክንያት? የምንበላውን ነገር ለይተን ባለመብላት። ለይተን የምንበላውስ አለ ወይ የሚለውን ጥያቄ ብዙ ሰው ሊያነሳ ይችላል። የምንበላውን ለይተን በምንበላበት አይነት ሲቹዌሽን መሆን ራሱን ችሎ ሌላ ሆኖ ሳለ ግን አክሴሱ ያላቸው ሰዎች ስለሚበሉት ነገር መጠንቀቅ መቻል አለባቸው ማለት ነው። ኦኬ እሱ ሌላ የራሱን የቻለ ሌላ ነገር ሆኖ እያለ ሌላው ደግሞ የሚፈልጉትን የሚያገኙትን ሁሉ የሚወዱ ሰዎች እነዚህን የሚከተላቸዋል። ሌላ ደግሞ አላስፈላጊ የሆነ የሰውነት ክብደት ብለናቸዋል እና አደገኛ የሆኑ በሽታዎች እንዲሁም ህመሞችን ያስከትላል ብለናል። ሁለተኛ ደግሞ ሰው ስለሚያወራው ነገር መጠንቀቅ መቻል አለበት። ሰው የሚታወሩትን ነገር ከአፋችሁ የሚያመልጠው ከሀሳባችሁ የሚያመልጠው ከአንደበታችሁ ስለሚያመልጠው ነገር በጣም መጠንቀቅ መቻል አለባችሁ፣ መጠንቀቅ መቻል አለብን። ስለምናወራቸው ነገሮች አንድ ጊዜ የሚወራው ነገር ከአፍ ከወጣ በኋላ ሲበላ የገባውን መመለስ እንደማንችል ሁሉ ሲናወራ የወጣውን መመለስ አንችልም፣ መሰብሰብ አንችልም። አንድ ጊዜ እንዲሆነ ይባላል። አንድ ሰው አለና ስለዛ ሰውዬ የሆነ ወረቀት ማለት ሰውየውን ባክግራውንድ የሚያበላሽ ወረቀት ከተማ ውስጥ ተወራ። ያስወረችው አንድ ልጅ ነች አሉ እና እችኛው ልጅ አስወረች። ከተማው ላይ ስለ ሰውዬ አንዳንድ ወሬዎች ተወሩ ምናምን፣ ሰውየውን ባክግራውንድ የሚያበላሹ አላስፈላጊ የሆነ ሲም ምናምን ተሰጥቶ ተወራ። ከዛ ኋላ ላይ ከሰውየውን ልጅቷን ሲያስታርቋቸው እንዲሆነ ይባላል። ይቅር ልልሽ መጀመሪያ ይሄኛውን ወረቀት ከተማ ውስጥ ውሰጂና በትኝ አላት። የሆነ ወረቀት ፕሪንት አድርጎ ሰጣትና ያንን ወረቀት ወስዳ ከተማ ውስጥ በተነች። ከበተነች በኋላ ያንን በትና ከመጣች በኋላ አሁን ደግሞ እንዲህ አላት፣ አሁን የበተንሽውን ወረቀት እኔ በሙሉ ይቅር እልሻለሁ እተውልሻለሁ እና ቅድም ሰጥቼሽ ወስተሽ የበተንሽውን ወረቀት እንደገና ሰብስበሽ ደግሞ አምጪልኝና እናደርገዋለን። ለማን እንደሰጠሽ እንደውም ታውቂያለሽ። ስለዚህ የሰጠሻቸውን የበተንሻቸውን እነዛን ወረቀቶች ሰብስበሽ አምጪልኝ ምናምን ስላት ልታመጣ አልቻለችም። ደግሞ አይቻልም፣ ሚሆን አይደለ። አየሻላ አንድ ጊዜ የወጣ ነገር መልሶ መሰብሰብ ምን ያህል እንደሚከብድ አላት። አንድ ጊዜ የሚያመልጠን ነገር መልሰን ለመሰብሰብ አይደለም መልሰን አፕዴት አድርገን እንኳ ማውራት አንችልም። ቢፎር አፕዴት ሳምባዲ ጋር ይቆያል። ቢፎር አፕዴት ሳምዌር ዊዳም አይዴንቲቲ ዊዳር ሀሳብ አቅሙ ጋር ጭምር ሳምዌር ይቀመጣል ማለት ነው። ኢቨን ቴክስት የምታደርጉት ጽፋችሁ የምታወሩት ነገር አፕዴት ከማድረጋቸው በፊት የሚቀመጥበት አለ። ስለዚህ አፕዴት ሲታደርጉ እንኳን ከሰዎች አእምሮ ውስጥ አፕዴት ማድረግ አችሉም። ስለዚህ ሰው ስለሚያወራው ነገር በጣም መጠንቀቅ መቻል ግዴታ ነው ማለት ነው። መጠንቀቅ በጣም ወሳኝ ነው። ሰው ስለሚያወራው ነገር ካልተጠነቀቀ በጣም ብዙ የሆኑ መዘዞችን ያመጣል። በቀላሉ ስለምታወሩት ነገር ሰዎች ስለሚያወሩት ነገር የማይጠነቀቁ ከሆነ በቀላሉ ነገ ልጆቻቸው የሚያፍሩት ነገር ሰው በዛ ስፒች ምክንያት ብቻ አንገት እንዲደፉ ሊያደርጋቸው ነገሮች ሊኖሩ ይችላሉ። አንደኛ እሱ ነው። በቀላሉ አንዳንድ ሰዎች ተመቸን፣ ሆናልን፣ ተሳካን፣ ቻልን፣ ተፈቀደልን ብሎ የሚያወሩት ነገር የቤተሰቦቻቸውን ማንነት የቤተሰቦቻቸውን አንገት የሚያስደፋ ሊሆን ይችላል። ይኸው ልጅ የሚያወራውን አየህ፣ ይኸው ልጅሽ የሚያወራውን አየሽ፣ ይኸው የአንቺ ልጅ የአንተ ቤተሰብ የሚያወራውን አየህ፣ እንዲህ አይነት አባት እንዲህ አይነት ልጅ እንዲህ አይነት ፋሚሊ ነው ያለ አየህ ምናምን እያሉ ሰዎች የሆነ ሰው ወይም ፋሚሊ ወይም የሆነ ነገር ለማሸማቀቅ ለማሳቀቅ ይጠቀማሉ። እንዶ ከዛ ከፍ እያደረግን ስንሄድ ደግሞ ወደ ቤተ ክርስቲያን ወደ ሃይማኖት ስፍራዎች ብታመጧቸው አየ የእናንተ ፓስተር እንዲያነሳ አወራ፣ አየ የእናንተ እንትና እንዲያነሳ አወራ፣ አየ የእናንተ እንትና ይሄን ሲያደርግ ምናምን ተብሎ
ለማበሸቅ፣ ለማናደድ፣ ለማንቋሰስ፣ ቫሉ ለማሳጣት ሰዎች ይጠቀማሉ። ገጥሟችሁ ከሆነ አየህ የእናንተ ፓስተር እንዲህ አይነት ነገር ሳወራ ይኸው አየሁ ቪዲዮ አየህ እናንተ ፓስተር እናንተን ብሎ ያወራሉ ማለት ነው። ይሄ ምንድን ነው? ስፒች ነው። ስለዚህ ስለምናወራው ነገር መጠንቀቅ በጣም በጣም ኢምፖርታንት ነው። እሱ ብቻ አይደለም። አንዳንድ ሰዎች በሚያወሩት ነገር ምክንያት የሚያወሩትን ነገር ብቻ በሚያወሩት ነገር ምክንያት ብቻ በጣም ፐርሶናል የሆነ አታክ የሚደርስባቸው ሰዎች አሉ። በማውራት ብቻ ብዙ ነገር ሉዝ የሚያደርገዋሉ። የሚያገኙት ነገር ቢኖር ኦንሊ ቲንግ ሰው በማውራት የሚያተርፈው ፓብሊክ ሮች በማውራት የሚያተርፈው ነገር የሆነ ነገር ትንሽ ነገር ቢሆን የሆነ የሚያጣው ነገር ግን በጣም ሰፊ ነው። የምናወራቸው ነገሮች ተጠንቅቀን በጥንቃቄ በማውራት ስፔሻሊ ከሰው ጋር እንኖራለን፣ ሰውን እንጠብቃለን፣ ነገ ለነገ እንሰራለን የሚሉ ሰዎች ለነገ እንኖራለን ከሚል ሰው እነዚህ ሁለቱ ነገሮች በራሳቸው በጠበቀ መንገድ ባስከበረ መንገድ መሄድ አለባቸው። ነገ ለቤተሰቤ፣ ነገ ለሀገሬ፣ ነገ ለህዝቤ፣ ነገ ለዚህ ኮሚኒቲ ይኖራሉ የሚል ፓብሊክ ኤም ያለ ሰው፣ ፓብሊክ አጀንዳ ያለ ሰው፣ ፓብሊክ ውስጥ ቫሉ አለኝ ብሎ የሚያስብ ለሱ የሚጨነቅ ሰው እነዚህን ሁለቱ ነገሮች ማድረግ መቻል አለበት። ዝም ብሎ ያገኘውን ሁሉ የሚበላ ሰው ለቤተሰቡ ራሱ ሸክም ነው የሚሆነው። ቢኮዝ ኦፍ ያገኘውን በሚበላበት ጊዜ ማስራት በሚችለው እድሜ ውስጥ ማስራት የማይሆን ነው። በማይሰራው ሰዓት ደግሞ የእሱ ጥገኛ የሆኑ ልጆቹ ይሆን፣ ሚስቱ ይሆን፣ ቤተሰቡ ይሆን ከሱ ሳምቲንግ የሚጠብቁ ሰዎች ይጎዳሉ። እነሱ መሄድ በሚችሉት አቅም መሄድ አይችሉም። መማር በሚችሉት ነገር መማር አይችሉም። ማድረግ የሚችሉ ከሚችሉት ከሁሉ ነገር ሊቆጠቡ የሚችሉት አንድ ሰው ጤነኛ ካልሆነ አንድ ቤት ውስጥ የሚኖር ወይ ቤተሰቡን የሚሸከም ወይ ቤተሰቡ ውስጥ ቫሉ ያለው ሰው ያገኙ ሁሉ በማብላት ምክንያት የሆነ ሰው ቢሆን የሆነ በቂ የሆነ በሬ ያከላ ሰውዬ ቢሆነው ቤት ቢቀመጥ ለዛ ቤተሰብ በጣም ሸክም ነው። ያ ቤተሰብ ሊሄድ ካለበት ጉዞ ይታቀባል፣ ይታገዳል፣ ይቆጠባል። ቢኮዝ ኦፍ ሂም፣ ቢኮዝ ኦፍ ሄር፣ ቢኮዝ ኦፍ ዩ፣ ቢኮዝ ኦፍ በዚህ ምክንያት ማለት ነው። ቢኮዝ ኦፍ በዚህኛው ምክንያት ከዛ ሁሉ አያችሁ ምን ያህል እድገታችሁ ወደ ኋላ ሊስብ እንደሚችል። የምትበሉትም የምታወሩትም ነገር ሁለቱም የራሳቸው የሆነ ዲስአድቫንቴጅ አላቸው። ዲስሬስፔክት ያደርጓቸዋል። ቫሉዋችሁን ነው የሚያሳጡትና እነዚህን ሁለቱ ነገሮች ኪፕ በማድረግ ካለን ከፓብሊክ እንትን ከፍ ብለን ፊት ለፊት ሆነን የሆነ ቫሉ ያለን ሰው ለመሆን እንችላለን ማለት ነው። ሰላማችሁ ብዙ ይሁን። እነዚህን ሁለቱ ኪፕ ካደረጋችሁ የምትበሉትን ነገር እኔ የሚበላው ነገር ይጠቅመኛል፣ እኔም አንተን ብቻ መጥቀም አይደለም፣ አንተን ብቻ ማጉዳት ሳይሆን አንተ በመጎዳት ጀርባ የሚጎዱ ሰዎች እንዳሉ ካሰብክ፣ አንተ የሚጠጣው ነገር ከአንተ ጀርባ የሚጎዳቸው ነገር ሰዎች እንዳሉ ካሰብክ፣ አንተ የምታወራው ነገር ከአንተ ጀርባ ደግሞ የሚጎዳቸው፣ የሚያሳዝናቸው፣ የሚያስቀይማቸው፣ አንገት የሚያስደፋቸው ሰዎች ሊኖሩ እንደሚችሉ ከገመት እነዚህን ሁለቱን ኪፕ ካደረግ ቫሉህን አሁን ካለበት ከፍታ አድርገዋለሁ ማለት ነው። ሰላማችሁ ብዙ ይሁን። እወዳችኋለሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ይሁን። አይ ላቭ ዩ ሶ ማች